እስኪ እነዚህ መልእክቶች ሰምተን እንምጣና እኛም ደግሞ በራሳችን የተሰማንን ሀሳብ እንሰጣለን ማለት ነው። እስኪ መልእክቶችን ሰምተን ከሰላሌ አረቄ አገሩ የጠንቋይ አገር የመተተኛ የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ሕግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ሐሰተኞች እሺ፣ አጭር ሀሳብ ለመስጠት ያህል ነው። የእግዚአብሔር ሰው ነቢይ ሄኖክ የተናገረው ንግግር ሁላችንም ሰምተናል። እውነት ለማውራት ስለ ሰላሌ ህዝብ አላወራም። እዛ አካባቢ ላይ ጠንቋዮች ይበዛሉ ነው ያለው። ጠንቋዮች እዛ አካባቢ ላይ ይበዛሉ አለ እንጂ የሰላሌ ህዝብ ጠንቋይ ነው የሚል ንግግር በንግግር ውስጥ አልሰማሁም። እኔ አልሰማሁም። እንዳጠቃላይም ይቅርታ ጠይቋል። ግን የሰላሌን ህዝብ፣ አንድን ብሔረሰብ፣ አንድን ህዝብ፣ አንድን ማህበረሰብ እንደ ማህበረሰብ ሄኖክ የሚሳደብበት ሞራል አለው ብዬ አላስብም። ምክንያቱም የወንጌል አገልጋይ ነው። በጣም ሞራል ያለው ሰው እንደሆነ ስለማቅ በእርግጠኝነት የምናገረው እንደዚህ አይነት ኢንቴንሽን እና ሞቲቭ በውስጡ ኖሮ የሰላሌን ህዝብ የመናገር አላማን ፕሮግራምም የለውም። ግን እዚህ ቦታ ላይ መናገር የምፈልገው ነገር ይህንን ሀሳብ ማራገብ የፈለጉ ሁለት ትልልቅ አካላቶች እንዳሉ በቀላሉ ማየት ያለው። የመጀመሪያው የኦርቶዶክስ እምነት ተከታዮች ናቸው። ኦርቶዶክስ እምነት ተከታዮች ብቻ ሳይሆኑ ስፔሻሊ በበላይ በኩል ያሉ ምንድን ነው የሃይማኖት ፖለቲከኞች የምንላቸው ሶሻል ሚዲያን የሚጠቀሙ የወንጌል አማኙን ፕሮቴስታንቱን በጣም የሚጠሉ እያንዳንዷን ትንሽዬ ምክንያት አጉልተው ማሳየት የሚፈልጉ ግለሰቦች አሉና እነዛ ሰዎች ይህንን ነገር እጅግ በጣም አጉልተው ማሳየት ፈልገዋል ማለት ነው። እነሱ ናቸው ይህንን ሀሳብ በደንብ አድርገው አጉልተው እንደዚህ አይነት መልክ እንዲኖሩ ያደረጉት። ሊትራሊ እነሱ ናቸው፣ ሌላ ሰው አይደለም። አንደኛ በደንብ ያየሁት በጣም በተደጋጋሚ ሚዲያዎች ለማየው እነሱ ይህንን ሀሳብ በዚህ መልክ ሲገልጹት በደንብ ማየት ያለው። ሁለተኛው አጠቃላይ የነቢያት አገልግሎትን በአንድም በሌላም የሚቃወሙ ቡድኖች አሉ፣ ግለሰቦች አሉ፣ የወንጌል አማኝ ውስጥ ያሉ ነገር ግን በመንፈስ ቅዱስ የማያምኑ ስለ መንፈስ ቅዱስ በቂ እውቀት የሌላቸው በቀላሉ የሃይማኖት ፖለቲከኞች ብዬ ልላቸው እችላለሁ። ሰው ክርስቶስ ኢየሱስን በግል ካላገኘ በግል ከመንፈስ ቅዱስ ጋር ህብረት ያላደረገ ሰው የወንጌል አማኝ ነው ብዬ ማለት አልችልም። ሰው በግል ከመንፈስ ቅዱስ ጋር ህብረት ሲያደርግ መንፈስ ቅዱስ በእርሱ ውስጥ መገለጥ፣ መስራት፣ መናገር፣ ማድረግ ይጀምራልና ስለዚህ ይህንን ነገር ማድረግ ሲጀምር መንፈስ ቅዱስ በሰዎች ውስጥ የተለያዩ ስጦታዎችን መግለጥ ይችላል። መጽሐፍ ቅዱስ ላይም በግልጽ እንደሚናገር እና ያንን ነገር አምነው የማይቀበሉ ደግሞ ሌላ አንድ ስብስብና ቲም አለ ማለት ነው። የወንጌል አማኝ ውስጥ ያለ 30 ዓመት 40 ዓመት ቤተክርስቲያን ውስጥ ተቀምጦ ልሳን የማይናገር መንፈስ ቅዱስ ያልተሞላ ስለ መንፈስ ቅዱስ መረጃ የሌለው የሃይማኖት ፖለቲከኛ ብዬ የምላቸው ማለት ነው አሉ። እነዛ ቲሞች ናቸው። ሌላኛው ቅድም እንዳልኩት የኦርቶዶክስ እምነት ተከታይ የሆኑ በጣም ጥቂት የሚባሉ ሶሻል ሚዲያውን የሚያራግቡ ሰዎች እችን ነገር እንደ እንትን ተጠቀሟት ማለት ነው እና በቀላሉ የሄኖክን ስም ለማጥፋት የተኬደበት ርቀት ምክንያታዊና ተገቢ ነው ብዬ እውነት ለማውራት አልልም። የኔ ሀሳብ ነው። ስለ ሰላሌ ህዝብ ክፋት አላወራም። ጠንቋዮች ይኖራሉ እዛ አካባቢ ነው ያለው። አንድ አካባቢ ላይ ጠንቋይ በብዛት ሊኖር ይችላል። ያ ማለት ማህበረሰቡ ጠንቋይ ነው ማለት አይደለም። ያ ማለት ማህበረሰቡ ክፉ ነው፣ ምንድነው ሰይጣንን ያመልካል ማለትም ኢንቴንሽናሊ አይደለም። ግን ጠንቋይ የሚበዛበት አካባቢ ነው ብቻ ነው ያለው እና እንዴት እንደተረዳ ነው አላውቅም። ይቅርታ መጠየቁ ደግሞ ከምንም በላይ ትልቅ ነገር ነው ብዬ ነው የማስበው።